ሰላም እንዴት ናችሁ? ባለፈ ቀን የሀዲያን አይተን ነበር። ዛሬ ደግሞ የከምባታን እንመልከት። አንደኛ ላይ እንግዳን መቀበልን በተመለከተ ነው። ከምባታዎች ሁሌ እንደምናገረው በልዩ አክብሮትና በልዩ ስነ ስርዓት እንግዳ ይቀበላሉ። አንዳንድ የቡና ማፍላትን ምግብ ማቅረብ ስነ ስርዓትም አላቸው። እንግዳ ደግሞ የእግዚአብሔር ስጦታ ነው ብለው ተስፋ አድርገው ይቀበላሉ። ሁለተኛ ደግሞ የምግብ አሰራራቸው ዋሳ ቆጮ የዕለት ተዕለት ምግባቸው ነው። ካና ከቆጮና ከቅቤ የሚዘጋጅ ልዩ ባህላዊ ምግባቸው ነው። ሙቾ፣ ጋቢዛ፣ ሀሚሉ የተሰኙ ከአታክልትና ከፍራፍሬዎች የሚዘጋጁ ልዩ ባህላዊ ምግቦች አሏቸው። ሶስተኛ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስላል አራተኛ የአለባበስ ባህላቸው በተመለከተ የአለባበስ ባህላቸው ይመስላል። አምስተኛ ደግሞ ሃይማኖትን በተመለከተ የከምባታ ሕዝብ በጥንት ዘመን መጋኖ በተባለ አንድ አማልክት ያምን እንደነበረ እና ሃይማኖት እንደነበረ አንዳንድ ታሪኮች ያስረዳሉ። አሁን ግን የከምባታ ብሔረሰብ ሃይማኖት 90% የሚሆኑት ፕሮቴስታንት እምነት ተከታዮች ናቸው። እንዲሁም አንዳንድ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ይገኙባቸዋል። ስድስተኛ ጋብቻን በተመለከተ ነው። የከምባታ ሕዝብ ጋብቻን ሲያካሄድ በወላጆች ሽማግሌዎች ፍቃድ የሚያደርግ ሲሆን ሌላኛው ደግሞ በጋብቻ ሰዓት ለቤተሰቦቿ የሚሰጥ የጥሎሽ ስነስርዓትም አላቸው። ሌላኛው ደግሞ የቅርብ ዝምድና ያላቸው ሰዎች በፍጹም በከምባታ ባህል መሰረት አይጋቡም። ሰባተኛ የህዝብ ብዛታቸውን በተመለከተ የከምባታ ህዝብ ብዛት አጠር አድርጌ ለመዘገብ ሞክሬያለሁ። ተከታትለው እንመለስ። የከምባታ የህዝብ ብዛታቸው የዞኑ ህዝብ እንደ 2007 ዓ.ም የህዝብና ቤት ቁጠራ ማዕከላዊ ስታቲስቲክስ ኤጀንሲ መረጃ የከምባታ ጠንባሮ ዞን የሚኖረው አጠቃላይ ህዝብ ብዛት 680837 ሆኖ ተመዝግቧል። ብሔረሰቡ ንጹህ የከምባታ ብሔረሰብ ተወላጆች ቁጥር 418000 በላይ እንደሆኑ ይገመታል። በመላ ሀገሪቱ አጠቃላይ የከምባታን ህዝብን ጨምሮ ከ1 ሚሊዮን የከምባታን ብሔር ባህል በአጭሩ ይህንን ይመስላል። እስቲ የከምባታን ብሔረሰብ ባህል እንዴት አያችሁት? በቀጣይ ጌዲኦን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ላይክ በማድረግ ጠብቁኝ።